ቆይ እናንተ ግን ትንሽ እንኳን አታፍሩ? ምንድነው ትላለህ? ዘንቢል አሸከመ። እኛ ምን አገባን? እድልን ያሸከመ የምን እድል ነው ደግሞ? አቦ ሰምጥለና እንዲያዝ ነው። ሲጀመር እድልን ስለምታውቁት ነው አቦሳ ምን ጣል ያላችሁ። ታዲያ አንተ እድልን ረስተው ነው የተስማማው? ደፍኖብኝ ነው እንጂ ወይኔ እናቴ። አሁን እሺ እነ መቅደስ ቢያዩኝስ? አንተ በእናትህ ካልጠፋ ሰው ስለ መቅደስ ትጨነቃለህ? ትጨነቃለህ ይለኛል። ዘንቢል እኮ ነው የተሸከምኩት። እሺ ቹቹ አመለጥክ አሉ። እኔ ወይ በጣም አመሰግናለሁ። እሺ ለምን ነው ምስጋናው? ይቅርታ አድርገልኝ አብረኝ ስለሆንክ። ይኸውልሽ አውቃለሁ ትልቅ ጥፋት እንዳጠፉ ነው፣ ግን ደግሞ በቃ በዛ ሰዓት መስሎ የታየን ነገር ነው ያደረኩት። ዞር ብዬ ሳይሆን ግን ለእንደዚህ አይነት ነገር ብቁ አለመሆኔን ተረዳሁ። መጣችሁ? እኔ መጥቻለሁ። አቤል ግን ውጪ ነው። ምን? አሁን ገብቻለሁ፣ አታስብ። አብዬ ምን ነው? ምኑ? ምንድን ነው የምትሽኮረመመው? ማን ትሽኮረመመው? አንተ ተይ እንጂ ምንም ቢሆን እኮ ያምርበታል አይደል? ከወጣትነቱ የበለጠ አሁን ነው እንደውም እያማረበት ሄደው። አንቺም እኮ ወጣት እየመሰልሽ ነው አይደል? በነገራችን ላይ እኔም እዚህ ያለሁ አሁን ቤቱን መጎብኘት ትፈልጋለሁ። ላስጎብኝሽ ትንዬ? አይ እኔ ራሴ ጎበኛለሁ። አብዬ ምን እየሆንክ ነው? አንቺ ራስሽ ምን እየሆንሽ ነው እንዴ? እቺ ዓለምን ያስጨነቀች እዚህ ድረስ በሰላም የመጣች ይመስላል? እና ለምንድን ነው የመጣችው? አንተ እዚህ መኖርን ሰምታ ነው? እኔ? አዎ አብዬ። እውነትሽን ነው ታለም? ምንድን ነው አንተ? ዓለም ነው አትይኝም እንዴ? እንዴ የምን ዓለም ነው? ባሏን አሁን አይደል ያቃጥላ የገደለችው? ተይው እባክሽ። ምን? የኢዛና እናት ከትንሿ ጋር ዛሬም ትሟገታለች። ሰው ወዳለችበት ወደ ኪችን በመሄድ እሷ የምትፈልገውን ነገር እስኪነግራት ድረስ ትጠብቃለች። ትንሿም ግራ ተጋብታለች። የኢዙ እናት ግን አሁንም ቢሆን ያን ነገር እስክትመልስላት ድረስ እሷ የምትፈልገውን ነገር በጆሮዋ መስማት የምትፈልገውን ነገር የገመተችውን ነገር እስክትነግራት ድረስ ዳርዳር ትላለች። ታዲያ ይህ ነገር እያልገባት አሁንም ያልባነነችውና ስለምን እንደምታወራ ግራ የገባት ትንሿ ደግሞ ስለምን እንደምታወሪ እየገባኝ አይደለም በማለት በግልጽ አማርኛ እንድትነግራትም ጠይቃታለች። ታዲያ የኢዙ እናትም ደግሞ ነፍሰ ጡር መሆንሽን ነዋ ሆድሽን በማለት በግልጽ ሰሞኑን ዳርዳር ስትላት የነበረውን ነገር ታዲያ ነፍሰ ጡር እንደሆንሽ በማለትም ነግራታለች። ግራ የተጋባችው ትንሿም እንደዚህ አይነት ነገር የለም እንዴት ብሎ ኧረ እኔ የማውቀው ነገር የለኝም እያለቻት ቢሆንም ነገር ግን በዚህ መካከል እያሉ ታዲያ አቡዬ ወደ ኢዙ እናት አዲስ ነገር እንዳለና ልዩ ነገር ወደ ቤታቸው እንደመጣም ይነግራታል። የኢዛና እናትም ምን ተገኝቶ ነው ለመሆኑ ምን ቢገኝ ነው አቡዬ እንደዚህ ደስተኛ ደስታ በደስታ ፊቱ በሽበሽ ያለው በደስታ በማለት ወደ ሳሎን ስትሄድ የኢዙ እናት ከዚህ በፊት ደብዳቤ ጻፉልኝ፣ ደብዳቤ እኔ የምፈልገው መልእክት ብቻ ላኩልኝ ለትነበብ እያለች ስታጽፍላት የነበረችው ትነበብ ዛሬ ወደ ቤቷ መጥታለች። እዩም ወደ ልዑል በመሄድ ከዚህ በፊት ስላስቀየመችው ነገር በሙሉ ይቅርታ በመጠየቋ እንዲሁም ደግሞ አዲስ ባህሪና የተሻለ ማንነት ከዚህ በፊት ስትንጣጣ ከነበረው የተመለሰች እየመሰለው ልዑልም ደግሞ አንቺ ሳትሆኚ ይቅርታ ማለት ያለብሽ እኔ ነኝ ይቅርታ ማለት ያለብኝ ከዚህ በፊት የምትፈልጊውን ነገር ስሜትሽን ባለመረዳቴ በጣም ይቅርታ ይላታል። ታዲያ እሷም ደግሞ እኔ ነኝ ያጠፋሁት በጣም ይቅርታ አድርግልኝ። ልዑልም በጣም ሸሚዞታል። ምክንያቱም ትላንትና የተናገረችውን ነገር ትላንትና ለነ ትንሿ መትረፍ ለነ ትንሿ ከታገቱበት ቦታ ለመውጣት እሷ ናት ምክንያቷ ብሎ ስለሚያስብ በጣም አመሰግናለሁ፣ በጣም ይቅርታ ጓደኛሽ ወይም ደግሞ አፍቃሪሽ ልሆን ባልችልም ከዚህ በኋላ ነገር ግን በማንኛውም ሰዓት አብረሽ ልሆን እችላለሁ በማለት ከዚህ በኋላ እንደተስማማና እንደሚወዳት እንዲሁም ላጠፋው ነገር ባለመረዳቱ ይቅርታ ብሎ ከዚህ በኋላ አብረው እንደሚቀጥሉም ቃል ገብቶላታል። ነገር ግን እዩ ወደ ጓደኛዋ ደመቅዲ ደቂቃዎችን ሳታስቆጥር በመደወል እንዳታለለችውና እየሸወደችው እንደሆነ አላማቸው እንደሚሳካላቸው በሷ በኩልም ተስፋ አድርጋ ነግራታለች። ክፋት አልበቃ ያለው ጆሲና እንዲሁም ደግሞ አልሳካለት ያለው ክፋት አልሳካለት ያለው ጆሲ ወደ መቅዲ በመደወል አሁን ሁሉንም እንደሚፈልጋቸውና ከዚህ በፊት ለክፋት ፕላን እንዳወጣችለት አሁንም ደግሞ በአዲስ ፕላን እንደሚፈልጋትም በአስቸኳይ እንደሚፈልጋትና ጓደኛሞቹን መጨረስ እንደሚፈልግ ተሰባብሮ እንደተቀመጠ እንደዚህ ተሰባብሬ መቅረት አልፈልግም፣ የእጃቸውን መስጠት ይኖርብኛል፣ ለዛ ደግሞ አንቺ ታስፈልጊኛለሽ ሲል ወደ መቅዲ በመደወል ወደ ቤቱ እንድትመጣና እንድትረዳው ያለሷ እርዳታ ምንም ነገር ማድረግ እንደማይችል ሌሎችን ለመጣል የግድ መቅዲ እንደምታስፈልገውም ነግሯት ታዲያ መቅዲም መጣው ብለዋለች። በዩም ወደ ልዑል ወዳለበት ቦታ ከዚህ በፊት ስትመላለስበት ወደ ነበረው ቦታ
አሁንም ተክለስልሳ በድጋሚ በመሄድ ችግር እንደገጠማትና ከጎኗ እንዲሆን በእነሱ ምክንያት ሚስጥራቸውን ለነሱ አሳልፋ በመስጠቷ ከጆሲ ከባድ ጥቃት እየደረሰባት እንደሆነና ማስፈራሪያ እየደረሰባት እንደሆነ እንደፈራችም አስመስላ ልዑልን ለማሳዘን ሞክራ ነበረ። ነገር ግን ዓላማዋ ያልተሳካላት እዩ ፊቷን አሳይታ ብቻ ከቤት እንድትወጣም ተገዳለች። ጓደኞቹ ወደ ቤት በመምጣታቸው ምክንያት የፈለገችውን ዓላማ ሳታሳካ ነገር ግን አሳዛኝነቷን አሳይታ በጆሲ ጥቃት እየደረሰባት እንደሆነና ጆሲ እያስፈራራት መሆኑንም ነግረው እሱም ከጎኗ እንደሚሆንላት እንዲሁም ከዚህ በፊት ስሜትሽን ባለመረዳቴ ከዚህ በፊት እኔ ወደ ኋላ ዘወር ብዬ ጥፋቴ ምን እንደሆነ አስቤዋለሁ፣ በጣም ይቅርታ በማለት ጥሩ ጓደኛ እንደሚሆንላት የፍቅር ጓደኛ ባልሆንም ለዛ ብቁ ባልሆንም ነገር ግን ቃል እገባልሻለሁ ከዚህ በኋላ ከጎንሽ ነኝ፣ ጆሲም ምንም ነገር አያደርግሽም አይዞሽ ሲል አጽናንቷታል። ነገር ግን እዩ ወደ መቅዲ በመሄድ ያሰቡት ነገር እንደተሳካላቸውና በሷ በኩል ተልእኮዋን እንደተወጣች ያሰቡትን ነገር በሷ በኩል በቀላሉ እንደሚሳካ ነግራትም መቅዲ ሰይጣናዊነት የምታደርጋቸው ነገሮች በምታደርጋቸው ክፋቶች ከኔ በላይ የሚያደርግ ሰው አለ፣ የኔን ሀሳብ የሚደግፍ አለ፣ የኔን ክፋት የሚደግመው አለ ብላ የማታስበው መቅዲ ደግሞ የእዩ ከመሬት ተነስታ እሷን አንድ ስቴፕ መቅደሟ እያስደመማት ነገር ግን አብራ በመስራቷና እንዲሁ ላለመችውና ላሰበችው ነገር እነሱን ለመጣል እሷ ተጨማሪ ከነሱ ጋር እየተቅለሰለሰና ከነሱ ጋር እየተጫወተ ወሬ የሚያመጣላ ሰው በማግኘቷ ደስ እያላት በሰይጣናዊነቷም እየተገረመችና እየተደማመች ተቀብላታለች። ወደ ጆሲም በመሄድ እነሱን ለመጣል ትልቅ ዓላማ እንዳላትና ለዛ ደግሞ እዩን እየተጠቀመች እንደሆነ እዩ ልጠቅማቸው እንደምትችልም ነግረዋለች። ነገር ግን ጆሲ ይህ ነገር አልተዋጠልኝም፣ ይህ ነገር እንዲያውም አብሬ እሷን ማጥፋት እፈልጋለሁ፣ መጀመሪያ የማጠፋው እዩን ነው ይላል። መቅዲ ምንም ነገር እንደሌለና እሱ የሚለው ነገር እሱ ከሚለው ነገር ውስጥ ነፃ እንደሆነች እዩ ለማስረዳት የሞከረች ቢሆንም ነገር ግን እሱ ደግሞ ከዚህ በፊት እቅዳችን የከሸፈብን እሷ ስላወቀችና እቅዳችንንና ዓላማችንን አሳልፋ የሰጠችው እሷ ናት የሚል አመለካከት አለው። የኤዛና እናት የምትደመምባት ከሷ በላይ ማንም የለም ወንዳ ወንድ እንዲሁም ጎረምሳ ብላ የምትጠራት የሷ ጓደኛ የኔ ቢጤ የድሮ የገጠር ጓደኛዋ የሆነችው ትነበብ ዛሬ ላይ ደግሞ በአዲስ ነገር መታለች። ትነበብ ቤት ውስጥ እንደፈለገች ዘና እንደምትልና ቤቱን ማወቅ እንደምትፈልግ ከቤቷ መምጣቷ ሳያንሳት ይህ ነገር ገርሟት ሳይበቃት እንዲሁም ደግሞ እንደፈለገች ቤቱን ዘወር በር ብላ ማየት እንደምትፈልግ ለዚያውም በራሷ በሙሉ ኮንፊደንስ እንደፈለገች ተዘዋውራለች። ታዲያ ወደ ኪችንም በመሄድ ኤዛናና ትንሿ ሲያወሩ የነበረውን ነገር በማዳመጥ ጫፍ ይዛ ወደ አቡዬና ወደ ኤዛና እናት በመምጣት እልልታውን አፈንድተዋለች። ኤዛና የልጅ አባት ሊሆን ነው አያት ሆንሽ በማለትም እነ ኤዛና ሲያወሩና ሲጫወቱ የነበረውን ነገር ጫፉን በመውሰድ እንዲሁም ደግሞ የኤዛና እናት ስትጠራጠር የነበረውን ነገር ከልጆቹ ለማጣራት እንዲነግሯት ይህንን ነገር አዎ ነፍሰ ጡር ናት የሚለውን ነገር ከሷ ለመስማት ብዙ ጥረት ያደረገችው የኤዛና እናት ደግሞ ካልጠበቀችው ሰው ትንሿና ኤዛና ስለ ልጃቸው እያወሩ ሰምቻለሁ የሚል አዲስ ነገር መጥቶላታል። ቡዬና የኤዛና እናትም ስለምን እንደምታወራ ግራ በመጋባት ስለምን እያወራሽ እንደሆነ እየገባኝ አይደለም በማለት አቡዬም የሚያውቀው ነገር እንደሌለ እሷም የምታውቀው ነገር እንደሌለ ነገር ግን እናንተ ባታውቁም እኔ ሁለቱ እየተማከሩ እና እያወሩ ሰምቻለሁ፣ ለዛም መጸነሷን ልጅቷን እያወሩ በጆሮ ሰምቻለሁ በማለት አስደማሚ ወሬ ይዛላቸው መጥታለች። የኤዛና እናትም ትነበብን ከዛ ቤት እንዳስወጣላትና ከቤቷ እንድትወጣላት የመጣችውም አቡዬም ብላ እንደሆነ አቡዬም በክብር እንዲያስወጣላት የጠየቀች ቢሆንም እሷ ግን ወደፊትም ዘና ብላ እንደምትኖር የመጣችውም አቡዬም ብላ እንደሆነ የአቡዬም ተከላካይነት እያናደዳት የኤዛና እናት ደግሞ ዱላ እስከ መምዘዝም ከቤቴ ውጭልኝ በማለት ዱላ እስከ መምዘዝም ደረጃ ደርሳለች። እዚህም ለመቅዲ የምትፈልጊውን ያህል ገንዘብ የምትፈልጊውን ነገር እሰጥሻለሁ፣ አሁን አዲስ ተንኮልና አዲስ ሴራ ፈልጋለሁ፣ እሱም እነዚህን ጓደኛሞች ማለያየት፣ እነዚህን ጓደኛሞች እርስ በርሳቸው ማባላት፣
በዚህ ነገር ደግሞ ከአንቺ በላይ የሚጠቅመኝ የለም በማለት መቅዲም ደግሞ ለዚህ ክብርና ለዚህ እጩ ስላደረገኝ አመሰግናለሁ። ለመሆኑ እኔስ ምን ሆነና አላማዬ በማለት ይህንን ክፋት በመሪነትና እንዲሁም ደግሞ እያሰሳት እንደምታደርግለት እሱም በክፍያ የለመና ቢሆንም እሷ ግን ያለ ክፍያም ዋናው አላማ የመኖሯ አላማ ይህ እንደሆነና እነዚህን ልጆች ከሱ ትዕዛዝ ባይመጣባትም ማድረግ የምትፈልገው ነገር በመሆኑ ነገር ግን ደግሞ ከሱ ትዕዛዝ ተሰጥቷትና ተለምና ማድረጓ በጣም እያስደሰታት ከጎንህ ነኝ ያለምንም ነገር የኔስ አላማ ምን ሆነና ትላለች። ልዑልም ለጓደኞቹ ፈተና እንዳላቸውና በዚህ ሰሞን ፎከስ ማድረግ እንዳለባቸው ማጥናት መዘጋጀት እንዳለባቸው እንዲሁም ደግሞ ለዚህ ፈተና መታወቂያ ግድ ይላል በማለት ለፈተናው እንዲዘጋጁ እየነገራቸው ነበረ። ታዲያ በዚህ መካከል ደግሞ ቹቻ መታወቂያውን ጊዜ ነበር ያደረኩት የሚል አዲስና አሳዛኝ ነገር ይህ ፈተና ያለ መታወቂያ እንደማይሆን የሚገርመው ደግሞ እንዲሁም የአቤልንም መታወቂያ አብሮ ይዞት እንደነበረ ቹቻ ይናገራል። ቹቻ የራሱን መታወቂያ እንዲሁም ደግሞ የአቤልን መታወቂያ ጭምር እነዚህ ልጆች ፈተና ውስጥ አብረው መፈተን እንደማይችሉ ያለ መታወቂያ መፈተን እንደማይችሉ እየተናገሩ ቹቻን በእርግጠኝነት እኔ የጣልኩት መታወቂያዬን እነ ጆሲ ቤት ነው ሲል ጆሲ ይህንን ነገር አግኝቶ ምን ሊያደርግ እንደሚችል እነዚህ ልጆች ደግሞ ከትምህርት ቤት ሊጫሩ እንደሚችሉም እየተናገሩ ነበረ። እስኪ ውድና የተከበራችሁ ቤተሰቦቼ መታወቂያው የት ይሆን? ሀሳብ አስተያየታችሁን ግምታችሁን ኮሜንት ስራ አስቀምጡልኝ እያልኩኝ እንዲሁም ቪዲዮን ላይክ ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ የምትፈልጉትን ነገር መጠየቅ ትችላላችሁ ኮሜንት ስር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ